እኔ በጣም የምደግፈው በአሁኑ ትውልድ ላይ እነሱ ተዋውቀው ቢያመጡት ግን ሳይዳለቁ ሳይዳለቁ ሳይጠጋገቡ ሲበቃቸው አጃክስ መስለው ባላለኝ ማለት እንደ ስልጣኔ ተወስዶ በቃ ኢትስ ኦኬ ምናምን የሚል ቤተሰብ እኔ እሱን አልደግፍም። ወዳዋለች ተገናኝ ስንት ደግሞ ስነ ስርዓት ያለው በእንደዚህ አሁን በልጅነት የተጋቡ አውቃለሁ። ሰርግም በልቻለሁና ገብተዋል። አጃክስ ነጭ ነው የሚያደርገው ስትታጠብበት በቃ ታሽታ ጨርሰው ለሰርግ መገናኘት ጎረቤት አላበላንም አይነት የቀረው ማብላቱ ነው። ጥርት አድርጌ ነው የምነግርህ። ተያዩ ትምህርት ቤትም ይሁን ዩኒቨርሲቲ በቃ ተዋደዋል። ግን ጭርሱን እኔ አይነካኩም ሳይሆን በቃ እንዴት ነሽ ደህና ነሽ ወይ በመታየት መጠጋገብ በቃ ያቀን ደርሶ አግብቻት። አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው። ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገብ መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥራ ስሜትህን የታባሽ ምን ልትሆኚ ነው ብለህ ራስህን ቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ አለክልኬ ነው የደረስኩት አዳማ መኮንን አላልኩም። እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ ያልኩት እንደዛ እመክራለሁ። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግላችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ አልፈራም። ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህናው ነው የወጣች። እኔ አያለ ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍም። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበል ካልከው በስመ አብ ላይብረሪ ነው የሚገባው መጽሐፉን ሊያነብ። አዎ